ፕሮፌሽናል የሆነ ስፔስ ሲሆን የእናንተን ፐርሰናል አይደንቲቲ ወይም ደግሞ ፐርሰናል ብራንድ ቢልድ የምታደርጉበት ቦታ ነው ዛሬ ማሳያችሁ። እሱን ለማወቅ ደግሞ ይህን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። መልካም ጊዜ። ሰላም ጤና ይስጥልኝ፣ እንኳን ደህና መጣችሁ። ዛሬ የሲፒሲ ክላውድ ከንብረት ኪራይና ከሱቅ ኪራይ ባሻገር አከራይና ተከራይን ከማገኛ ባሻገር የሚሰራውን አዲስ ያመጣውን አገልግሎት ነው ማሳያችሁ። ይህ አገልግሎት የዲጂታል መታወቂያና የግል ገጽታ ወይ ደግሞ ፐርሰናል ብራንዲንግ ለመገንባት የሚያስችል ሙሉ መፍትሄ ነው። ለስራ ማመልከቻ፣ ለቢዝነስ ወይም ደግሞ ለማህበረሰብ አገልግሎት የምንጠቀምበት ሙያዊ ማንነት ወይ ደግሞ ፕሮፌሽናል አይደንቲቲ መፍጠር ከፈለጋችሁ ይህን ቪዲዮ እስከ መጨረሻ ተከታተሉ፣ መከታተል አለባችሁ ማለት ነው። የግል ገጽታችሁን የምንገነባበት የመጀመሪያው እርምጃ ተርሚናል ውስጥ መጀመሪያ እንገባለን። ከዛ በኋላ ተርሚናል ውስጥ ሎጊን እንደምናደርግ ደግሞ ከዚህ በፊት መጀመሪያ ላይ ቪዲዮ ሰርቼላችኋለሁ። እሱ ቪዲዮ ላይ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። ከዛም በኋላ ይህን የእጅ ምልክት እንነካውና እቺ ጋር የምትመለከቷት ማለት ነው። ከዛ ቁጥር 38ን አስገባለሁ ማለት ነው፣ ባይናሪ ኮድ። ፕሮፋይል ቢልድ የምትልም ትመጣለች እዚች ጋር፣ እሷን እንነካታለን። ከዚህ ላይ የሁሉም የግል መረጃዎችን በጥንቃቄ መሙላት ያስፈልጋል። የግል ጥራት ያለው የፕሮፋይል ፎቶ መጫን አለባችሁ። በተጨማሪም የስልክ ቁጥር፣ ኢሜይል፣ ሙሉ አድራሻ ምናምን በደንብ ጥንቅቅ አድርጋችሁ ማስገባት አለባችሁ ማለት ነው። ለምሳሌ የስራ ታሪኮን፣ የጆብ ሂስትሪያችሁን፣ የትምህርት ዝርዝሮን እና በተለይ ደግሞ ያላችሁን ክህሎቶች፣ የምስክር ወረቀቶች በሙሉ ሁሉንም ከሞላችሁ በኋላ ሰብሚት የሚለውን ትጫናላችሁ ማለት ነው። አሁን ላይ እዚህ ጋር ያሉትን ለምሳሌ ስምን መጀመሪያ እናስገባለን። ስማችሁ ማን ነው የሚለውን እናስገባለን ማለት ነው። ለምሳሌ እዚህ ጋር ማንን በለው አበበ ሙላቱ ብለን እንጻፍ። ኦኬ አበበ ሙላቱ ብለን ሞላን። ስልክ ቁጥር ደግሞ የፈለጋችሁ የራሳችሁን ማስገባት ትችላላችሁ። የራሳችሁን ነው የምታስገቡ የሚጠይቀው። ይሄ ለምሳሌ ነው ማሳያችሁ። አድራሻ ተባለ። ይሄን አድራሻ ሰዎች በቀላሉ እንዲያገኟችሁ ስለሆነ የሚፈለገው አድራሻችሁን በጥንቃቄ መሙላት አለባችሁ ማለት ነው። ይሄ ነገር ከዚህ በኋላ እንደምንድነው የሚታየው እንደ ፖርትፎሊዮአችሁ አብሮ የሚታይ ነው የሚሆነው ማለት ነው። ስለዚህ ለምሳሌ ከተማ ውስጥ ያሉ ሰዎች እናንተን ሲፈልጉ አሁን ከዚህ ቀጥሎ በማሳያችሁ ነገር ኮሚኒቲው ላይ ገብተው ስለናንተ ሰርች ሲያደርጉ ለምሳሌ በስማችሁ ሊሆን ይችላል። ለስራ የሚፈልጓችሁ ሰዎች ስለናንተ ሰርች ሲያደርጉ በቀላሉ ያገኟቸዋል ማለት ነው። ይሄ ደግሞ እንደ ፖርትፎሊዮ ያገለግላቸዋል። ፕላስ ደግሞ ለምሳሌ አንድ ግራፊክ ዲዛይነር ብፈልግ ከተማ ውስጥ ግራፊክ ዲዛይነር ስል እነዚህ ግራፊክ ዲዛይነሮች አሉ ብሎ የእነሱን ፐርሰናል አይደንቲቲ ወይ ደግሞ ብራንዳቸውን ያመጣልኛል፣ ወይ ደግሞ የእነሱን ኢንፎርሜሽን ያመጣልኛል ማለት ነው። ስለዚህ ከኔ የሚጠበቀው ምንድነው የእነሱን ኢንፎርሜሽን ወስጄ እነሱን ማግኘት ይችላለሁ ማለት ነው። ለማገናኘትም ቀላል ይሆናል ብዬ አስባለሁ። ይሄ ነገር ትልቅ ችግር እንደሚቀርፍልን ሁላችንም እናውቀዋለን። ስለዚህ ቀጣዩን እንምላ። አድሬስ ሱሉልታ ሸገር ሲቲን በለው። ስራ ደግሞ እዚህ ጋር የምትሰሩትን ወይ ደግሞ እስካሁን የምትሰሩትን ሙያችሁን ማስገባት ትችላላችሁ። ግዴታ ስራ መሆን የለበትም። ዲዛይነር ብዬ ሞላው። የስራ ወይ ደግሞ ሙያ ግራፊክ ዲዛይነር ብዬ አስገባው። አባውት ዩርሰልፍ ደግሞ ስለእናንተ ነው የምትጽፉት። ለምሳሌ ይህንን እንሙላ ማለት ነው አንድ ላይ። ስለ ራሴ የሚለው ፓርት ላይ ስለ ራሴ እንድታወቅልኝ የምፈልገውን ስለኔ ማወቅ አለባቸው ብዬ ደግሞ ስለ ስራዬ ማወቅ አለባቸው ብዬ የማስበው ነገር ሞላው እዚህ ጋር ማለት ነው። ቀጣይ ደግሞ የሚሆነው አፕሎድ ኢሜጅ ነው። ይሄ ደግሞ ፕሮፋይል ፒክቸራችሁ ነው፣ ፕሮፋይል ኢሜጃችሁ ነው። እናንተን ኢንፎርሜሽን ሲያዩ ይሄ ሰው ማን ነው ብለው ማጣራት ወይ ደግሞ ቼክ ማድረግ ቢፈልጉ ማን ነው ብሎ ቼክ የሚያደርጉትን በፎቶ የተደገፈ ሲሆን በጣም ተመራጭ ይሆናል። ስለዚህ ፎቶ ማስገባት ደግሞ ግዴታ ነው። ስለዚህ ቹዝ ፋይል የምትለውን መርጣትና
እንደዚህ አይነት ፔጅ ይወስዳል። በስልክ ሲሆን ደግሞ በጣም ቀላል ይሆናል ብዬ አስባለሁ። ሶ ይሄኛውን ኢሜጅ ላስገባ። ለማንኛውም ይሄኛው ምሳሌ ስለሆነ እያሳያችሁ ያለሁት ሶ ይሄኛውን እናስገባና ከዛ በኋላ ሰብሚት እንለዋለን ማለት ነው። ሶ ፕሮፋይላችንን ቢልድ አድርገን ጨርሰን ሰብሚት ስንለው እዚህ ጋር ምን ይለናል? ዳታ ሴቭድ ሰክሰስፉሊ ይለናል ማለት ነው። ስለዚህ በሚገባ ዳታችን ገብቷል ማለት ነው። ስለዚህ ባክ እንበልና ደግሞ ቀጣዩን ላሳያችሁ። ፕሮፋይላችንን ቢልድ እንደምናደርግ አውቀናል ማለት ነው። ስለዚህ ቀጣዩ ደግሞ የሚሆነው ኮድ 39 ላይ እንዴት እንደምናይ ነው። አሁን ፕሮፋይል ቢልድ አድርገናል። ፕሮፋይላችን የት ነው የሚታየው? ለማን ነው የሚታየው? ሰዎችስ መጥተው ፕሮፋይላችን እንዴት ነው የሚጠቀሙት? እናንተስ ለስራ ሰው ስትፈልጉ ወይ ደግሞ ፖርትፎሊዮአችሁን ስትፈልጉ እንዴት ነው ገብታችሁ ቼክ ማድረግ የምትችሉት የሚለውን እናያለን ማለት ነው። ሶ የእጅ ምልክቷን እንነካለን። እዚህ ጋር ባይናሪ ኮድ 39 እናስገባለን ማለት ነው። ሶ 39 ስናስገባ ኮሚኒቲ የሚል ፔጅ ይመጣልናል። እሷን እንነካታለን። እሱን ከነካም በኋላ ወደዚህኛው ሲፒሲ ኮሚኒቲ የሚል ፔጅ ላይ ይወስደናል ማለት ነው። ሲፒሲ ኮሚኒቲ ላይ ምን አለ? የተለያዩ ፐርሰናል ብራንዲንግ ያላቸው ሰዎች አሉ ማለት ነው። ሶ እዚህ ጋር ከዚህ በፊት የተመዘገቡትን ካያችሁ እያንዳንዱ የሚሰሩት ስራ፣ የነሱን አድራሻ እንዲሁም ደግሞ ስማቸውን ወይ ደግሞ ስራቸውን ያስቀምጡልናል ማለት ነው። ሶ ስም በዚህ በኩል ይኖራል፣ ስልክ ቁጥር፣ አድራሻ፣ አባውት፣ ኢሜጅ እና ስራቸውን ያስቀምጡልናል ማለት ነው። ስለዚህ አሁን ያስገባነውን ኢንፎርሜሽን እንወስድ። አበበ ሙላቱ ብለን ያስገባነው ሶ 09 ስልክ ቁጥር እዚህ ጋር አስገብተናል። ቀደም የሞላነውን ትዝ ካላችሁ ሸገር ሲቲ ሱሉልታ ብለናል። ከዛ ግራፊክ ዲዛይነር ኢንፎርሜሽን አስገብተናል። ግራፊክ ዲዛይነር ነው የሚለው። ከዚህ በፊትም ዲጂታል ማርኬተር ብዬ አስገብቼ ነበር። ሶ ቼክ እናርግና እንዲህ እንደሚመጣ እናያለን። ግራፊክ ዲዛይነር ብዬ ሰርች ሳደርግ የማን ነው የሚመጣው? ቀደም የሞላ ነው ግራፊክ ዲዛይነር የሚለው ፕሮፋይል ማለት ነው። ሶ ብዙ ግራፊክ ዲዛይነሮች ራሱ ቢኖሩ አሁን ለስራ ብፈልጉ ለሆኑ ነገሮች የምፈልጓቸውን ሰዎች ለማግኘት እዚህ ላይ ገብታችሁ የእነሱን ስም ወይ ሙያቸውን ወይ ደግሞ ስራቸውን ሰርች በማድረግ በቀላሉ ማግኘት ትችላላችሁ ማለት ነው። ሶ ይሄ ፔጅ ዋነኝነት የሚጠቅመው ለእናንተ ነውና ይህንን ብትጠቀሙ ሞር የተሻለ ግንኙነት ሊኖራችሁ ይችላል። ኮሚኒቲ መገንባት ትችላላችሁ ማለት ነው። ሶ ሰዎችን በስም በስልክ ቁጥርና በአድራሻ እንዲሁም ደግሞ በስራ ማግኘት ትችላላችሁ ማለት ነው። ሶ ቀጣሪዎች የስልጠና ማዕከላትንና ሌሎች የማህበረሰብ አጋሮችን በቀጥታ ስለሚያገናኝ አዳዲስ የስራና የንግድ እድሎችን በሰፊው ያገኛሉ ማለት ነው። ይህ ሲስተም ቀላል፣ አስተማማኝ እና ሙያዊ ነው። የማንኛውም የክህሎት ደረጃ ያለው ሰው ሊጠቀምበት የሚችል ነው። ሁሉም መረጃ ደህንነቱ ደግሞ የተጠበቀ ስለሆነ አያስቸግራችሁም ብዬ አስባለሁ። ሶ የግል ገጽታችሁ ይፋ የሚሆንበት የማህበረሰብ ቦታ ወይ ደግሞ ኮሚኒቲ ፕሌስ የሚባለው ይሄኛው ነው። ሶ ቅድም ኢንፎርሜሽናችሁን እዛ ጋር ካስገባችሁ በኋላ እዚህ ጋር ትመጣላችሁ ማለት ነው። እዚህ ጋር ከመጣችሁ በኋላ ሶ ኢንፎርሜሽናችሁ አለ። ሰው እናንተን በሚፈልግበት ጊዜ ሊያገኛችሁ ይችላል ማለት ነው። ሶ ይሄንን አሳይቻችኋለሁ። እንግዲህ ከዚህ በፊት ደግሞ ባይናሪ ኮድ 38 አይታችኋል። 38 ላይ ሞላ ነው 39 ላይ ዲስፕሌይ ይደረግልናል ማለት ነው። ስለዚህ ይሄኛው እንዴት ሊረዳ እንደሚችልም አሳይቻችኋለሁ። ጥቅሙን ነግሬያችኋለሁ። ሶ ማንኛውም አይነት ጥያቄ፣ አስተያየት እንዲሁም ደግሞ ያልገባችሁ ነገር ካለ ለመጠየቅ ፍሪ ሁኑ፣ ኮሜንት እንድታደርጉልን አሳስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁን። እስካሁን ያሉትን ቪዲዮዎች ደግሞ ፕሮፋይላችን ላይ የገባችሁ ቼክ ማድረግ ትችላላችሁ። ይህን ፔጅ ላይክ፣ ፎሎ እንዲሁም ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ።